ኦኬ ይሄኛው ኮሪደሩ ነው ማለት ነው። ኤል ሼፕ ነው ኮሪደሩ። ከዛ ይሄ ሁለት ኤሊቬተር አለው የፓሴንጀር ማለት ነው። የካርጎ በዛኛው ሳይድ ነው አሳያለሁ። ከዛ እዚህ ጋር አንደኛው ቤት አለ። ይሄ 237 ካሬ ነው፣ ባለ ሁለት መኝታ ቤት ነው። ከዛ አገናኙ ፊት ለፊት ስላሉ ነው። ይሄኛው ሁለተኛው ቤት ነው፣ 260 ካሬ ነው፣ ተሽጦ አልቋል እነዚህ። ይሄ የ260 ካሬ የሰራተኛ መኝታ ቤት ነው። ከዛ ኮሪደሩ ይሄንን ይመስላል። ከዛ አንተ የፈለከው ቤት እዚህ ጋር አለ ማለት ነው። ምን ያክል ርቀት እንዳላቸው የቤቶቹ እዛ ጋር ነው ያለው። ከዛ አንደኛው ታጥፎ ነው ያለው ማለት ነው። ከዛ አንደኛው ቤት ደግሞ እዚህ ጋር አለ፣ እዚህ ጋር አለ፣ አይገናኙ ጭራሽ ማለት ነው። እዚህ ጋር የካርጎ ሊፍት አለ። ከዛ እዚህ ጋር ቤቱ አለ። ያንተ ቤት ከዚህ ከደረጃው እንደመጣ ከስቴሩ ቀጥታ እዚህ ጋር ነው የምትመጣው ማለት ነው። ስትመጣ እዚህ ጋር በውጭ በኩል የሰራተኛ ሩም ነች። እቺ ላይቷ ለብራት እቺ የሰራተኛ ሩም ነች። ትገባለህ። ከዛ እዚህ ጋር ደግሞ ሻወር ሽንት ቤቷ የሰራተኛው አለ ማለት ነው። ከዛ ዋናው ቤት ከዚህ ነው የሚጀምረው ማለት ነው። ይሄ በር እንደምታየው ከጣሊያን ሀገር ኢምፖርት የምናደርገው ነው። እሳት ቢነሳ ከ4 ሰዓት እስከ 6 ሰዓት መቋቋም የሚችል ነው። ካዝና በር የምንለው ነው ማለት ነው። እዚህ ጋር ስዊቾቹ እንደምታያቸው ሮሜል ይባላሉ። ከዛ እዚህ ጋር እንደገባን በስተቀኝ በኩል ኦፕን ኪችናችን አለ ማለት ነው። ከዛ በስተግራ በኩል ደግሞ ሊቪንግ ሩም አለ ከዳይኒንግ ቴብል ጋር ማለት ነው እንደምታየው። ከዛ ባልከኒያችን እዚህ ጋር እናገኛለን። ባልከኒው ይሄንን ይመስላል። በጣም ሰፊ ነው፣ ሰፋ ያለ ነው። ከዛ ቪው ይሄን ይመስላል። ወደ 22 ጎላጉል ወደ ቦሌ ሳይር ነው የሚያየው። ይሄ ባልከኒያችን ነው። ከዛ ይሄኛው ሊቪንግ ሩም ነው ማለት ነው። ዳይኒንግ አለ እዚህ ጋር። ከዛ እዚህ ጋር ደግሞ ኦፕን ኪችናችን አለ ማለት ነው። ኦፕን ኪችናችን ላይ ኪችን ካቢኔቶቹ ላይ የከለር አማራጭ እንሰጣለን። እዚህ ጋር ደግሞ ሜካኒካል ሳከር አለ። ዲጂታል የሆነ ሜካኒካል ሳከር ነው። በጣም አሪፍ የሚባል ነው። እስከ 21ኛ ፍሎር ድረስ ሳከርጎ መሳብ የሚችል ነው ማለት ነው። ከዛ በመቀጠል ወደ ማስተር ቤድሩም ነው የምንሄደው። ማስተር ቤድሩም ያው እንደነገርኩ ይሄ አልሙኒየም በር ነው። ይሄ እነዚህ በሮች ራሱ ከውጭ ነው ኢምፖርት የምናደርጋቸው። በተጨማሪ ማስተር ቤድሩም ላይ ስንገባ 3 ሜትር ወይም 3.50 ሳንቲሜትር 3 ሜትር ከ50 ሳንቲሜትር የሚሆን ርዝማኔ ያለው ቁም ሳጥን አለው። ቁም ሳጥኑ እንዳጋጣሚ ላይቱ እንትን ስላላለ ነው እንጂ ኤልኢዲ ላይቶች አሉት። እዚህ ጋር እንደምታዩ ሲከፈት ላይቶቹ ይበራሉ ማለት ነው። ከዛ ማስተር ቤድሩሙ ይሄንን ይመስላል። በተጨማሪ ከሊቪንግ ሩሙ ጋር ባልከኒ ሼር ያደርጋል ማለት ነው በዚህ በኩል እንደምታዩ። ከዛ እዚህ ጋር ደግሞ የራሱ የሆነ መስኮት አለው ናቹራል ቬንቲሌሽን የሚያገኝበት እንደምታዩ ነው። ከዛ የማስተር ቤድሩሙ ባዝሩም ደግሞ እናያለን ማለት ነው። እዚህ ጋር እነዚህ ማቴሪያሎች ተገጥሞ ነው የሚሰጡት። ከፈርኒቸር እቃ በስተቀር ሌላው ተገጥሞ ነው የሚሰጡት። ያው እንደምታየው ብራንዱ እዚህ ጋር ከታየ ጃጓር ይላል። እዚህ ጋር ደግሞ እንደምታየው ጎልድ ድራገን ይላል። ከዛ ሻወሩ ደግሞ ይሄንን ይመስላል። ያው እዚህ ጋር ነው ዲጂታል ነው ቤሚክስ ይባላል። እንትኑ እዚህ ጋር ቁጥር ይሰጠናል። የአንዱ ከፈለግን ይሄን እናደርጋለን ሽሪንክ። ከዛ በዚህ ነው ኮንትሮል የምናደርገው ማለት ነው። አጠቃላይ ሻወሩ ይሄንን ይመስላል ማለት ነው። ለምታዩ ሻወር ሽንት ቤቱ ማለት ነው። የማስተር ባዝሩም በሮቹ እንደልኩ አልሙኒየም ናቸው። እነዚህ ሮሜል ናቸው። ከዛ የሌላ አማራጭ አልኩንም አሳያለሁ። እዚህ ጋር ሴራሚክ ነው የተነጠፈው እንደምታዩ። የፓርክ ያልኩህን ደግሞ አሳያለሁ። እሱም አማራጭ እንሰጣለን ማለት ይሄ ሁለተኛው መኝታ ቤታችን ነው። የበኩር ልጅ ወይ የመጀመሪያ ልጅ አብዛኛውን ጊዜ የሚተኛበት የራሱ ቁም ሳጥን አለው። ከዛ እቺ እንደ ኦፊስ እንደሚያጠናባት እንዲያጠና ታስቦ የተሰራች ስፔስ ነች። እቺ ላይቷም ለዛ ፐርፐስ ነው የተሰራችው። መብራቱን ስናበራው ቆላሳይ መብራቱን ስናበራው እቺ ለብቻዋ እንትን ትላለች ማለት ነው። እንደ ኦፊስ ይጠቀምባታል። ከዛ ቁም ሳጥኑ ይበራል ሲከፈት። ያልኩ ደግሞ
እንደዚህ የራሱ ኤልኢዲ ላይት አለው። የዚህኛው ስልካ ነው። ከዛ በተጨማሪ ይሄኛው ክፍል የራሱ የሆነ ባልከኒ አለው። የራሱ የሆነ ባልከኒ አለው። አነስተኛ ነች። ይሄንን ቪው ነው የሚለው ማለት ነው። ይሄ ዋናው አስፋልት ወደ መገናኛ አስፋልት ነው። ይሄ ደግሞ የመከላከያ አመራሮች የሚኖሩበት ግቢ ነው። ሰላም የተጠበቀ ሰፈር ነው። እንደዚህ እንደምታየው ነው ማለት ነው። ከዛ ወደ ልጆች መኝታ ቤት ነው የምንሄደው። የልጆች መኝታ ቤት ይሄንን ይመስላል። በጣም ሰፊ ነው። 2 አልጋ በተጨማሪ 3ኛ አልጋም እዚህ ጋር መጨመር ይቻላል። የልጆች መኝታ ቤት እዚህ ጋር የሚያጠኑባት ቦታ አለች ማለት ነው። የልጆቹ መኝታ ቤት ይሄንን ይመስላል። የራሳቸው ቁም ሳጥን አላቸው እንደነገርኩ ማለት ነው። ከዛ ኮመን ባዝሩማችን እዚህ ጋር አለ ማለት ነው። ኮመን ባዝሩማችን የራሱ ዲጂታል የሆኑ ሚረሮች አሉት። ተገጥሞ ነው የሚሰጠው ይሄኛው። ከዛ በተጨማሪ እዚህ ጋር እንትን ሴንሰር ነው ራሱ ነው የሚበራው ላይቱ። ሃንዶሽ እዚህ ጋር አለ። ከዛ ቶይሌት ሲት አለ። እዚህ ጋር ሻወር አለ ማለት ነው። ሻፈር ነው። እነዚህን ሁሉ ነገር አጠናቀን ገጥመን ነው የምንሰጠው ማለት ነው። ለሴራሚኩ እንደምታየው ሁሉ ነገር ያው አሪፍ አድርገን በጥራት ነው የሰራነው። ያው ይሄንን ይመስላል ቤቱ ማለት ነው። ፓርኪ አማራጭ አልኩኝ ደግሞ በተጨማሪ ላሳይ። ሰላም ናችሁ አለ። ይሄው ፓርኪ ያልኩ ደግሞ አማራጭ ይሄኛው ነው እዚህ ጋር ያለው ማለት ነው። ይሄ ወለሉ ፓርኪ ይባላል። በዚህና በሴራሚክ አማራጭ እንሰጣለን። አጠቃላይ ይሄንን ይመስላል የቤቶቹ ማለት ነው። በፍሎር ያላቸው ነገር ቴራስ ላይ ከፈለክ ደግሞ ወጥቻ ያሳያለሁ። የባስኬትቦል የእግር ኳስ ያልኩን ማለት ነው።